ጉድ ጉድ ጉድ! አብርሃም ተመልሰ ወደ ሩታ። አረ ደስ ይላል፣ ደስ ይላል እንዴ! ሰላም ሰላም ያ ጀማ እንዴት ናችሁ? ሰላም ነው ሁሉ ምርጥ። አረ በለው ወለበረው ምን ሺ ነው የምር ያበደ ነው፣ ያበደ ዕቃ ነው፣ ያበደ ነገር አይደል እንዴ ነገሩ? እውነት ከሆነ ወይስ እንትን ቆይ በመድኃኒት ይዘው ነው ወይስ ልጁ እንደዚህ ሄርሜላ እያለ ነበረ ልጅ በአንድ ተመልሷል ምናምን እያሉ ሲያወሩ ግራ አጋባችሁን ጋይስ። ነገ እኔ ምርጥ ነገር ማየት እፈልጋለሁ። የምር አብርሃም በአፉ እኔ ወደ ሩታ ተመልሻለሁ፣ ሄርሜላ አንቺ ፍቅሬን፣ ህይወቴን፣ ትዳሬን አበላሽተሻል፣ እኔ አንቺን አልፈልግሽም የሚል ነገር ማየት ፈለኩኝ። ወላሂ እንደዚህ ነገር ነው የፈለኩት። እና ያ ጅማ ብቻ ማለት ነው ሁሌም ከሩታ ጎን እሺ፣ ይመቻችሁ ብቻ ማለት ነው። ይሄ ነገር ግን እኔ ጥያቄ እየፈጠረብኝ ነው፣ በጣም ጥያቄ እየፈጠረብኝ ነው። እንዴት ነው እናንተ ጋር ምን እየተሰማችሁ ነው? እስኪ ንገሩን የምር ማለት ነው። ይሄ ነገር በጣም ጥያቄ እየፈጠረብኝ ነው በበኩሌ ለኔ ማለት ነው። በጣም እየተሰማኝ ነው ይሄ ነገር የምር። አብርሃም በመድኃኒት ይዘው ነው ወይስ በምን ይዘው ነው? ይሄ እንዴ የምር አብርሃም ሩታ ጋር ተመልሷል። ይሄ እንደዚህ ሲንጨረጨር እንደዚህ ሲሆን የነበረ ልጅ ወደ ሩታ ተመልሶ ነው። ቅጀት ነው ወላሂ ቅጀት። ኧረ እኔ ትልቅዬ እንትን ነው የሚሸልማቸው ማለት ነው ተመልሶ ከሆነ ምን ትላላችሁ?